ሰላም ሰላም ሰላማችሁ ይብዛ። የአምላኬ ብሩካኖች ሰላም ናችሁ? እግዚአብሔር ይመስገን እኔ ያለው እናንተ እንዴት ናችሁ? የእግዚአብሔር ሰላምና ጸጋ ለዘላለም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ጠብቆኝ፣ እግዚአብሔር ረቶኝ፣ እግዚአብሔር አግዞኝ አለው። ዙፋኑ ይስፋ። ብዙ ቢና ዛሬ ከእግዚአብሔር ቃል አንድ ስፍራ ላካፍላችሁ ይዤ መጥቻለሁ። ይሄን ቃል አካፍላችኋለሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ ያለውን የእግዚአብሔርን ቃል አነባለሁ። እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር ይመኑ፣ በእኔም ደግሞ ይመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባልያችሁ ነበር። ስፍራ አዘጋጅቼላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ አዘጋጅቼው እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ ይመጣለሁ፣ ወደ እኔም ይወስዳችኋለሁ፣ ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔን ቢታውቁም አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቃላችሁ፣ አይታችሁትማል አለው። ፊልጶስም ጌታ ሆይ አብን አሳየን ይበቃናል አለው። ኢየሱስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ሲኖር አታውቀኝም? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለው አታምንምን? በእኔ የምናገራቸው ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖር አብም እርሱ ስራውን ይሰራል። እኔ በአብ እንዳለው አብም በእኔ እንዳለው ይመኑኝ። ባይሆንስ ስለ ራሴ ስራ ይመኑኝ። እውነት እውነት እላችኋለሁ፣ በእኔ የሚያምን እኔም የሚያደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንደሚከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝስ ትእዛዜን ጠብቁ። እኔም አብን እለምናለሁ፣ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኙን ይሰጣችኋል። እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። እንግዲህ ከእናንተ ዘንድ ስለሚኖር በውስጣቸው ስለሚሆን እናንተ ታውቃላችሁ። ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ ይመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝ፣ እናንተም ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚህ ቀን ታውቃላችሁ። ትእዛዜን በእርሱ ዘንድ ያላችሁ የምትጠብቁትም የሚወዱኝን እርሱ የሚወደኝንም በአባቴ ይወደዋል፣ እኔም ይወደዋለሁ፣ ራሴንም ይጋለጣለሁ።
የአስቆሮቱ የይሁዳል ይሁድ ጌታ ሆይ ለዓለም ሳይሆን ራሴን ለእኛ ልትገልጥ ያህል እንዴት ነው አለው። ኢየሱስም መልሶ አለው የሚወደኝ ቢኖር ቃሌን ይጠብቅ፣ አባቴ ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እንዳደረገን የሚወደኝ ቃሌን ይጠብቅ። የምትሰሙትም ቃሌን የላከኝ የአብ ነው እንጂ የኔ አይደለም አለ ኢየሱስ ክርስቶስ። የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ተባረኩ። እግዚአብሔር ይባርካችሁ። ይሄን ቃል ደግሞ ለሁሉም ሰው እንዲደርስ ሼር እያደረጋችሁ ተባበሩ። የኔ ውድ ቤተሰቦች እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ዘመናችሁ በኢየሱስ ክርስቶስ ይለቅ። ዘመናችሁ በኢየሱስ ክርስቶስ ስም የተባረከ ይሁን። መውጣታችሁ መግባታችሁ በኢየሱስ ክርስቶስ ስም የተባረከ ይሁን። ተባረኩ። እግዚአብሔር ይባርካችሁ። ይሄን ቃል ለሁሉም ሰው እንዲደርስ ሼር እያደረጋችሁ ለሰው አድርሱ። ተባረኩ። መልካም ጊዜ ይሁንላችሁ። እግዚአብሔር አምላክ ይባርካችሁ። ለዛሬ ያዘጋጀሁት የእግዚአብሔር ቃል ይሄን ይመስላል። ስለሰማችሁ ከልብ አመሰግናለሁ። ተባረኩ። ቻው ቻው። እግዚአብሔር ይባርካችሁ።